ይህንን ድምጽ ሰምተህ በህይወት ከተረፍክ አንተ ኢላማው እንዳልነበርክ ወቅ። ምክንያቱም የዚህን ድምጽ ምንጭ ለማየት እድሜ አይኖርህም። አሜሪካ ለቅርብ ወዳጇ አልፎ ተርፎም ለእስራኤል እንኳን ለመሸጥ ፍቃደኛ ያልሆነችው የአየር ላይ ጦርነት አፈ ታሪክ የሆነችው ኤ10 ተንደርቦልት ወይም በቅጽል ስሟ ዎርት ሆግ ወይም የበረሃ አሳማ ትባላለች። ይህች አይሮፕላን በዘመናዊ ታሪክ ውስጥ እጅግ ደም አፋሳሽ በሆኑ ጦርነቶች ውስጥ ተሳትፋለች። በኩዌት ወረራ ወቅት፣ በመጀመሪያ የባህር ሰላጤ ጦርነት፣ ከሴፕቴምበር 11 ጥቃት በኋላ በአፍጋኒስታን የሳዳም ሁሴን መንግስት ሲወድቅ፣ በኢራቅ እንዲሁም በኢራቅ እና በሶሪያ የአይኤስ ተዋጊዎችን ለመደምሰስ ጥቅም ላይ ውላለች። የተነደፈችው በምድር ላይ ያሉ ወታደሮችን ለመጠበቅና በመንገዱ ያለውን ማንኛውም ነገር ለማጥፋት ነው። ልክ እንደ የበረሃ አሳማ ሁሉንም ነገር እየገፋች ታጠፋለች። በሰማይ ላይ ያለውን ድምጽ አየሩን እንደሚቀዳ የገሃነም መጋዝ ይጮሃል። ይህች አስገራሚ አይሮፕላን በግማሽ ክንፍ በአንድ ሞተር ወይም ግማሽ ጭራዋ ተመትቶ እንኳን መብረር ትችላለች። እንዲያውም በግማሽ አካሏ በሮኬት ወይም በመድፍ ቢወድም እንኳን በሰላም ማረፍ የምትችል ድንቅ ፈጠራ ናት። ነገር ግን የአሜሪካ አየር ኃይል ወደ ጡረታ ሊያሰናብታት በወሰነበት ወቅት በድንገት በኢራን ጦርነት ላይ ብቅ ማለቷ ዓለምን አስገርሟል። ይህም በዓለም አቀፍ ሚዲያዎች መነጋገሪያ እንድትሆን አድርጓታል። ይሁን እንጂ በጦርነቱ መሳተፍ ከጀመረች ጥቂት ቀናት በኋላ በኢራን የአየር መከላከያ ተመታ ወድቃለች። ለመሆኑ የዚህች የበረሃ አሳማ ታሪክ ምንድነው? ለምንስ በዚህ አስቀያሚ ቅርጽ ተሰራች? አሜሪካስ ለምን ለማንኛውም የዓለም ሀገር አሳልፋ አትሸጥም? ሰዎቹ መገባደጃ ላይ የአሜሪካ የአየር ኃይል አስፈሪ ቅዠት ገጥሟት ነበር። ይህም በአውሮፓ በኩል የሚገሰግሱት የሶቪየት ህብረት ታንኮች ነበሩ። በወቅቱ የነበሩት እንደ ኤፍ4 ፋንተም ያሉ ፈጣን አይሮፕላኖች ለአየር ላይ ውጊያ ምርጥ ቢሆኑም ሁለት መሰረታዊ ድክመቶች ነበሩባቸው። አንደኛው ቀስ ብሎ መብረር አለመቻላቸው ሲሆን፣ ሁለተኛው ደግሞ በምድር ላይ ያሉትን ወታደሮች ለመርዳት ዝቅ ብለው መብረር አለመቻላቸው ነበር። በዚህ ወቅት አሜሪካ አዲስ ጠንካራ፣ ርካሽና በዝቅተኛ ከፍታ ላይ ገዳይ የሆነ መሳሪያ አስፈለጋት። በ1970 ዓመተ ምህረት ለመጀመሪያ ጊዜ ኤኤክስ የተባለ ፕሮግራም በተለይ ለቅርብ የአየር ድጋፍ ተብሎ ተጀመረ። አይሮፕላኑ በሙሉ የተገነባው በግዙፍ የ30 ሚሜ አውቶማቲክ መድፍ ዙሪያ ነበር። ፌር ቻይልድ ሪፐብሊክ በኤ10 እና በዋይኤ9 ተወዳዳሪው ፍሬ ቻይልድ በጥር 18 ቀን 1973 ውሉን አሸነፈ። ምክንያቱም አይሮፕላኑ ቀላል ቅርጽ ያለው፣ በጦርነት ውስጥ የመቆየት ችሎታው ከፍተኛና ለተሰጠው ተልዕኮ ፍጹም ተስማሚ በመሆኑ ነበር። ትክክለኛው ምርት በ1975 በኒውዮርክ እና ሜሪላንድ ፋብሪካዎች ተጀመረ። በዚህ ወር በአሪዞና ወደሚገኘው ዴቪስ ሞንታን የአየር ኃይል ጣቢያዎች ደረሰች። በመጋቢት 1976 አይሮፕላኑ በይፋ አገልግሎት መስጠት የጀመረ ሲሆን የመጀመሪያው ቡድን በአውሮፓና በአሜሪካ ስልጠና ወሰደ። እስከ 1984 ድረስ በአጠቃላይ 716 ዎርት ሆክ አይሮፕላን ተመርቷል። ተንደርቦልት 2 የሚለው ይፋዊ ስሟ በሁለተኛው የዓለም ጦርነት ወቅት የነበረችውን ዝነኛዋ P-47 ተንደርቦልት ለማክበር የወጣ ነው። ነገር ግን ወታደሮቿ በጦር ሜዳ ላይ በራሳቸው ላይ ስትበር እና ጠላትን ያለ ርህራሄ ስትደመስስ ሲያዩ በአስቀያሚ ቅርጽ ተገረሙ። በተለይም የዱር አሳማ አፍንጫ የሚመስሉት ሁለቱ ሞተሮች ዎርት ሆክ ወይም የበረሃ አሳማ የሚለው ቅጽል ስም እንድታገኝ አደረጋት። አብራሪዎቹ እጅግ ወደዷት። ወታደሮቹ ሊያድናቸው ስትመጣ ደስ ይላቸዋል። ለጠላቶች ግን የመድፍ ድምጿ ብቻ የሌሊት ቅዠት ሆነባቸው። ይህች አይሮፕላን በኢራንና አሜሪካ ጦርነት ውስጥ ከገባች በኋላ በዓለም አቀፍ ሚዲያዎች ቀዳሚ መነጋገሪያ የሆነችበት ምክንያት ምንድነው? ሁሉም ነገር የሚጀምረው በጦር ሜዳ ላይ ካላት የመቆየት አቅም ነው። አብራሪው የሚቀመጠው ግማሽ ቶን በሚመዝን እና እንደ መታጠቢያ ገንዳ ቅርጽ ባለው የቲታኒየም ጋሻ ውስጥ ነው። ይህ ጋሻ የ23 ሚሜ ጋሻ በሳሽ ጥይቶች የመቋቋም አቅም አለው። ክንፎቿ እና ጭራዋ በሮኬት ወይም በመድፍ ቢመቱ እንኳ መብረር እንዲችሉ ተደርገው የተገነቡ ናቸው። የነዳጅ ታንከሮቿ በራሳቸው የሚዘጉና እሳት እንዳይነሳ በሚከለክል ልዩ አረፋ የተሞላ ናቸው። የዚህች በረራ ታንክ ነፍስ የሆኑት የጄኔራል ኤሌክትሪክ TF-34 ሞተሮች አንደኛው በላይኛው ክፍል፣ ሁለተኛው ደግሞ በስተኋላ በኩል ይገኛል። አንደኛው ሞተር ቢወድም እንኳ በአንዱ ብቻ መብረር ትችላለች። የዚህ አውሬ ልብ ግን
ጂኤዩ 8 አቬንጀር 30 ሚሜ 7 አፍ ያለው መድፍ ነው። ይህ መድፍ በደቂቃ እስከ 4200 ጥይቶችን ይተኩሳል። ይህም ማለት በአንድ ሰከንድ ውስጥ 70 ጋሻ በሳሽ ጥይቶችን ያዘንባል ማለት ነው። ጥይቶቹ ብቻቸውን የሚያስፈሩ ናቸው። ታንክን እንደ ቅቤ የሚቀዱ የዩራኒየም ቅንጣቶች አሏቸው። መድፍ በጣም ኃይለኛ በመሆኑ አይሮፕላኑ በሙሉ የተገነባው በእሱ ዙሪያ ነው። አብራሪዎቹ እንደሚሉት መድፉ ሲተኮስ አይሮፕላኑ በሙሉ ቁጣ የሚንቀጠቀጥ ይመስላል። ለዚህም ነው ተንደርቦልት ወይም መብረቅ የተባለችው። ድምጿ ከሩቅ ሲሰማ በትክክል የመብረቅ ድምጽ ይመስላል። ከክንፎቿ በታች እና በሰውነቷ ላይ እስከ 7 ቶን ተኩል የሚደርስ መሳሪያ መሸከም ትችላለች። ይህም የማቭሪክ ኤጂም 65 ማቭሪክ ሮኬቶችን፣ ኤም9 ሳይድ ዌንደር ለመከላከያ እና በሌዘር የሚመሩ ቦምቦችን ይጨምራል። ምንም እንኳ ክብደቷ ከፍተኛ ቢሆንም በዝቅተኛ ፍጥነት በጦር ሜዳ ላይ ለሰዓታት ከፍተኛ ጥንቃቄ መዞር ትችላለች። በአጭር እና አስቸጋሪ ማረፊያዎች ላይ መነሳትና ማረፍ ትችላለች። ከፍተኛው ፍጥነቷ በሰዓት 675 ኪሎ ሜትር ብቻ ሲሆን ይህ ለተዋጊ አይሮፕላን ዝቅተኛ ቢሆንም ለተሰጣት ተልዕኮ ግን ፍጹም ነው። ምክንያቱም ተልዕኮዋ ዝቅ ብሎ እና ቀስ ብሎ በመብረር ጥላትን በጥንቃቄ መምታት ነው። በአመታት ውስጥ በርካታ ማሻሻያዎች ተደርገውላታል። ከ2005 ጀምሮ ዲጂታል መቆጣጠሪያ፣ ተንቀሳቃሽ ካርታዎችና በሌዘር የሚመሩ መሳሪያዎችን ተጨምሮላታል። ሰሚናዎች ለዝግጅት እና ለልምምድ ያገለገለ ሲሆን በእውነተኛ ውጊያ የጀመረው በ90ዎቹ ነው። የመጀመሪያ ትልቅ ተሳትፎ በ1991 በባህር ሰላጤው ጦርነት የበረሃ ዝግጅት ዲዘርት ስቶርም ወቅት ነበር። ከ8100 በላይ ተልዕኮችን ያከናወነች ሲሆን የ95.7 በመቶ ስኬት አስመዝግባለች። የጂኤዩ 8 መድፍ የኢራቅን ታንኮችን እንደ ቆርቆሮ ቀዳደዷቸው። ይፋዊ መረጃዎች እንደሚያሳዩት ወርድ ሆክ 987 ታንኮችን፣ ከ2000 በላይ ወታደራዊ ተሽከርካሪዎችንና 100 የመድፍ መሳሪያዎችን አውድማለች። ከባህር ሰላጤው ጦርነት በኋላ በባልካን አገሮች ለሰላም ማስከበር ተሰማርታለች። ከሴፕቴምበር 11 በኋላ ደግሞ በአፍጋኒስታን የጣሊባን እና የአልቃይዳን ተዋጊዎችን ለመደምሰስ ጥቅም ላይ ውላለች። የኢራቅ ወታደሮችና ነዋሪዎች የመድፍ ድምጿን የሰይጣን ጩኸት ብለው ይጠሯት ነበር። ምክንያቱም በሌሊት በሚደረግ ተልዕኮች ድምጿ ሰዎችን ከእንቅልፋቸው በድንጋጤ ይቀሰቅስ ነበር። አጠቃላይ የአሜሪካ የአየር ኃይል 4 አይሮፕላኖችን በአየር መከላከያ ሮኬቶች አጥቷል። ነገር ግን ታንክ ገዳይ የሚለው ስሟ ለዘላለም ተመዝግቦ ይኖራል። ከአረቡ አብዮት በኋላ የአይስ ታጣቂዎች ለመምታት በኢራቅና በሶሪያ ጥቅም ላይ ይውላለች። የአሜሪካ አየር ኃይል ይህችን አይሮፕላን አሰናብቶ በኤፍ35 ለመተካት በተደጋጋሚ ቢሞከርም ኮንግረሱ ግን አልፈቀደም። በመሆኑም ቢያንስ እስከ 2040 ድረስ በአገልግሎት ላይ ትቆያለች ተብሎ ይጠበቃል። ይሁን እንጂ ከጥቂት ሳምንታት በፊት በኢራንና አሜሪካ ግጭት ውስጥ በድንገት ብቅ ማለቷ ዓለምን አስገርሟል። በመጋቢት 2026 አይሮፕላኑ በኢራን ደቡባዊ ድንበር ላይ ተሰማርታ ነበር። ተልዕኮዋም በሆርሙዝ የባህር ወሽመጥ ያሉትን የኢራን የጦር ጀልባዎችን ማውደም ነበር። ወርድ ሆክ በርካታ የኢራን ጀልባዎችን ያወደመች ሲሆን ለተባባሪ ኃይሎች የቅርብ የአየር ድጋፍ ሰጥታለች። ነገር ግን በአንድ አስገራሚ ክስተት የተመታችው የኤፍ15 አይሮፕላን አብራሪዎቹን ለማዳን በዝቅታ ስትበር በኢራን አየር መከላከያ ተመታች። አብራሪው መመታቱን ቢያውቅም ውጊያውን ቀጥሎ ተልዕኮን አጠናቀቀ። ከዚያም የኩዌትን ድንበር ካለፈ በኋላ በሰላም ዘሎ ወረደ። አይሮፕላኗ ብትወድም አብራሪው ግን ተረፈ። ይህ ክስተት አይሮፕላኗን ለአንድ ሳምንት ሙሉ በዜና መሪነት እንድትቆይ አድርጓታል። ልክ እንደ ማንኛውም መሳሪያ ይህች አይሮፕላን 5 ጠንካራና 5 ደካማ ጎኖች አሏት። የመጀመሪያው ጥንካሬዋ በጦር ሜዳ ላይ የመቆየት አቅሟ ነው። በአንድ ሞተር ወይም በከፍተኛ ሁኔታ ተመትታ እንኳ ወደ ጣቢያዋ መመለስ ትችላለች። ሁለተኛዋ ጥንካሬዋ ለረጅም ሰዓታት በአየር ላይ የመቆየት ችሎታዋ ሲሆን ሶስተኛዋ ደግሞ አስፈሪው የጂኤዩ 8 መድፍ ነው። አራተኛዋ ጥንካሬዋ ከሌሎች ተዋጊ አይሮፕላኖች አንጻር የጥገና
ፍጥነቷና የማንቀሳቀሻ ወጪዋ ዝቅተኛ መሆኑ ሲሆን፣ አምስተኛዋ ደግሞ ቀስ ብላና ዝቅ ብላ መብረሯ አብራሪው በምድር ላይ ያሉትን ኢላማዎችን በቀላሉ እንዲያዩ ይረዳዋል። ድክመቶቿ ደግሞ አንደኛው ዝቅተኛው ፍጥነቷ ለአየር መከላከያ ሮኬቶች ቀላል ኢላማ ያደርጋታል። ሁለተኛዋ ከሩቅ ኢላማን የሚለይ ራዳር የላትም። ሶስተኛዋ እንደ ቻይና ወይም ሩሲያ ካሉ ሀያላን ሀገራት ጋር በምትዋጋበት ወቅት የሌሎች ፈጣን አይሮፕላኖች ጥበቃ ያስፈልጋታል። አራተኛው ድክመቷ አይሮፕላኑ አርጅቶ ለጥገና የሚያስፈልጉ እቃዎችን ለማግኘት አስቸጋሪ መሆኑ ነው። እነዚህ ድክመቶች አሜሪካ ወደ ጡረታ እንድታሰናብታት ቢገፋፏትም በአስቸጋሪ ሁኔታዎች ውስጥ ግን አሁንም አስፈላጊ መሆኗን አስመስክራለች። ሚያዝያ 3 ቀን 2026 በኢራን ውስጥ በተደረገው የማዳን ስራ ወቅት የደረሰበት ጥቃት የአሜሪካ ትልቅ ኪሳራ ተደርጎ ተቆጥሯል። ምክንያቱም በአንድ ቀን ውስጥ 2 አይሮፕላኖች ወድቀዋል። የኢራን ሚዲያዎች ይህንን እንደ ትልቅ ድል አክብረውታል። ኤቴን ከተመረተችበት ጊዜ ጀምሮ አሜሪካ ለማንም አገር አልሸጥም። ልክ እንደ ቢ2 ስፕሪት እና ኤፍ-22 ራፕተር ሁሉ ይህችም አይሮፕላን የአሜሪካ ሚስጥር ሆና ትቀጥላለች። ስለ ቢ2 ስፕሪት እንድነግራችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። በአሁኑ ወቅት አሜሪካ 270 ያህል ኤ10 አይሮፕላኖች ተጠቅማለች። ሌላው የሚገርመው መረጃ አይሮፕላኑ የተገነባው በመድፍ ዙሪያ መሆኑ ነው። ማለትም የመጀመሪያ መድፍ ተሰርቶ ከዚያ መድፉ እንዲበራ ክንፍ የተበጀለት ማለት ይቻላል። መድፉ ብቻውን ከአንድ ትልቅ የጭነት መኪና ይረዝማል። በ2003 በባግዳድ ጦርነት ወቅት ካፒቴን ኪም ካምፕል የተባለች አብራሪ አይሮፕላኗ በሮኬት ተመትቶ ቁጥጥሯን ብታጣም በአስደናቂ ሁኔታ በእጅ መቆጣጠሪያ ብቻ ለ1 ሰዓት በረራ ወደ ጣቢያዋ መመለስ ችላለች። እንዲሁም ኤቴን በታሪክ ለመጀመሪያ ጊዜ በተፈጥሮ ነዳጅ የበረረች አይሮፕላን ናት። ምንም እንኳ ቅርጿ አስቀያሚ ቢሆንም በምድር ላይ ላለ ወታደር ግን ከሰማይ የሚመጣ ትልቁ ረዳት እሷ ናት። ይህች የሰማይ ጭራቅ ምንም እንኳ ዘመኑ ቢገፋም አሁንም በጦር ሜዳ ላይ ያላትን የበላይነት አስከብራ ትቀጥላለች።